ግንቦት 29 በአዲስ አበባ ስቴዲየም እንገናኝ። ጥሩ ፐርፎርም እናደርጋለን። ሃይ ጋይዝ እንዴት ናችሁ? ታደለ ሮባ ቤት ነው የተገኘ ነው። አሁን የሶማሊያና ትኬት ለመስጠት ነው የመጣ ነው። እናንተም ትኬታችሁ በአዋሽ ብር ፕሮ አግኙ። ከም ወደ ታዲ። ሃይ ታዲዬ እንዴት ነህ? እግዚአብሔር ይመስገን። አርሰናል ከ22 ዓመት በኋላ አሁን አሸንፏል እና ሴሌብሬሽኑ እንዴት እየሄደ ነው? እንግዲህ ሴሌብሬሽኑ በጣም እየሄደ ነው በተከታታይ። እንግዲህ እኛም ደግሞ ሀገር ያው ትረስ ፕሮሰስን እንደ ትልቅ አላማ ይዘን እንግዲህ እዚህ ደርሰናል በማመን ሚካኤል አርቴታ ከመጣ ከ6 ዓመት እንደገና አርሰን ቬንገር 22 ዓመት ጠብቀን እንግዲህ ፕሮሰሱ ያው እጃችን ላይ ገብቷል። ስቀናል። ይሄ ነው የአሁኑ ጀነሬሽን እና የቀድሞ ጀነሬሽን የሴሌብሬሽን ልዩነት ወይ የስሜቱ ልዩነት ፊሊንጉ እንዴት ነው? ያው እሱ ያው የጀነሬሽኑ አስደጋገፍ ይኖረዋል በሚደግፉት። ግን እኛ በተለይ ከሎንግ ታይም ስንደግፍ የነበረን በቤታችን ሆነን ያው ቅር ያለን ነገሮች አንዳንድ ነገሮች አሉ። እነሱን እያሰብን ነው። ቢሆንም ግን አሁን በጋራ ሆነን ስቴዲየም ላይ የምናከብርበትን ሀገራችን ላይ እንግዲህ ኤምሬትስ ሄደን ባናከብርም ሀገራችን ላይ መተን ማነው የሚመጡ ከለንደን የሚመጡ አርቲስቶች አሉ። እዚህ አርቲስቶች እኛም አለን። አንድ ላይ ሆነን ሞቅ እናደርገዋለን እንግዲህ በአዲስ አበባ ስቴዲየም ብለናል። ይሄው ነው እንግዲህ በጣም ኤክሳይቲንግ ይመስላል። ይሄ ማሊያን ይዘን ነው የመጣ ነው ለጁን 6 ጁን 6 ለሚዘጋጀው ኮንሰርት ነው። ይሄ አመሰግናለሁ። እንግዲህ ይሄ እናንተ ቀድማችሁ በመጀመሪያ ስለሰጣችሁኝ አመሰግናለሁ። እንግዲህ ሁላችሁንም የምለው በአዋሽ ብር ፕሮ እናንተ ደግሞ ቆርጣችሁ ይሄን ታገኛላችሁ። እኛ ቀድመን አግኝተነዋል። ግን ለማንኛውም የምለው ትልቁ ነገር ጁን 6 ወይም ደግሞ ግንቦት 29 በአዲስ አበባ ስቴዲየም እንገናኝ። ጥሩ ፐርፎርም እናደርጋለን። የአርሰናልን የአመታዊ ጉዞውን አንድ ላይ እናከብራለን። ብዙ አርቲስቶች ጓደኞች ያሉ እንግዲህ ሰርፕራይዝ ገስትም ይኖራል። እዛው እንገናኝ ነው ብሏችሁ አዲስ አበባ ስቴዲየም እንገናኝ። አመሰግናለሁ። ሊሚትድ የሆኑ የቪቪአይፒ መቀመጫዎችን ለማሰስ እንዲሁም የተለያዩ ኢንፎርሜሽኖችን ለማግኘት ከታች በሚገኘው ስልክ ይደውሉልን።